ቀኑ የጨለመበት ይኖራል። ቆርሶ የሚጎርሰው የሚያጎርሰው፣ ቀዶ የሚለብሰው የሚያለብሰው የሌለ ከጎረቤቶቻችን ጀምሮ ይኖራል። እንደነዚህ አይነቶችን መርዳት እግዚአብሔርን የመውደድ ማረጋገጫ ነው። ቤተክርስቲያን አንዲት ናት። በገጠርም ትሰራ በከተማ በባህርም ውስጥ ትሁን በየብስ ቤተክርስቲያን አንዲት ናት። ይህች ቤተክርስቲያን የኔ ናት፣ ይህችኛዋ ቤተክርስቲያን የኔ አይደለችም የሚሉ ልጆች የሏትም። በአንድ ሐሳብ ተስማሙ ነው የተባለውና በአንድ ሐሳብ መስማማትን ሁልጊዜ ገንዘብ እናድርግ። በአንድ ልብ ሲመከር፣ በአንድ ቃል ሲነገር የሁሉም ሐሳብ አንድ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የሀገረ ስብከቱ ኃላፊዎችና የገዳማት የአድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ በአጠቃላይ በዚሁ በመስቀል ዙናን መድኃኔዓለም መስቀል አደባባይ የተገኛችሁ በሙሉ እንደምን ዋላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ስሙ የተመሰገነ ነው። ብዙ ጊዜ ስለተቀመጥ ሌሎች እንደቆሙ ሁሉ ግዴ ለመድረክ ላይ ያላችሁት ወንበሩ ይመቻል ይመስለኛል። ግዴ ሌሎቻችሁ ቀረብ ብላችሁ አብረን ትንሽ ደቂቃ ነው የምንቆይ። ዛሬ ከተነበበልን ወንጌል አንዱ የሚወደኝ ትእዛዜን ምን ይበላል? ትእዛዜን ይጠብቅ የሚወደኝ። እዚህ ዮሐንስ ወንጌል ምዕራፍ 14 ቁጥር 22 ጀምሮ ያለውን ስናነበው የሚወደኝ ትእዛዜን ይጠብቅ። ትእዛዙን የሚጠብቅ ሁሉ ደግሞ የእግዚአብሔር ቤትነቱ ይረጋገጣል፣ የእግዚአብሔር ማደሪያነቱ ይረጋገጣል፣ የእግዚአብሔር ቤተ መቅደስነቱ የሚረጋገጥ መሆኑ በዚሁ ተጽፎልናል። እና እግዚአብሔርን የሚወድ ትእዛዙን መጠበቅ፣ ትእዛዙ ደግሞ ዛሬ ከተሰባሰብንበት አንዱ ምክንያቱ ነው። የቀረበውን የመሳሰለ ነው። ዛሬ ይህ ጉባኤ የተጠራበት ምክንያት በምክንያቱ ቃለ እግዚአብሔርን ተምረን ዋናው ይሆናል። ቃለ እግዚአብሔር ተምረን እግዚአብሔርን ወደን እግዚአብሔርን ወዶን ትእዛዙን ጠብቀን ትእዛዙንም እየጠበቅን በቤቱ እንድንኖር እኛ የእግዚአብሔር ቤተ መቅደሶች እንድንሆን ነው። ከትእዛዛቱ አንዱ የተቸገሩትን መርዳት ነው። ሌላ አይደለም። ብዙ ችግሮች ይኖራሉ በዚህ ዓለም ውስጥ። እያንዳንዱ ወገን የዕለት ጉርስ ያጣ ይኖራል። የዓመት ልብስ ያጣ ይኖራል። ዙሪያው ገደል የሆነበት ይኖራል። ቀኑ የጨለመበት ይኖራል። ቆርሶ የሚጎርሰው የሚያጎርሰው፣ ቀዶ የሚለብሰው የሚያለብሰው የሌለ ከጎረቤቶቻችን ጀምሮ ይኖራል። እንደነዚህ አይነቶችን መርዳት እግዚአብሔርን የመውደድ ማረጋገጫ ነው። አልባሽ የላቸውም፣ አጉራሽ የላቸውም፣ ጠያቂ የላቸውም። የእነዚህ ሰዎች ጠያቂ እኔ ነኝ ብሎ ማንም ሰው ካገኘው ነገር ጥቂት ቢኖረው ከጥቂቱ፣ ብዙ ቢኖረው ከብዙ ቀዶ ማልበስ፣ ቆርሶ ማጉረስ፣ መርዳት አንዱና ዋናው እግዚአብሔርን የመውደድ ማረጋገጫ ነው ለክርስቲያኖች። የዛሬው ደግሞ ልዩ የሚያደርገው የእግዚአብሔርን ቤት መርዳት ነው። እንደምታውቁት ወይም እንደምታውቃት ደብረ ማርያም ገዳም የቅርብ ሩቅ እዚያው አጠገባችን ባህር ዳር
የምትገኝ ከሁሉም ገዳማትና አድባራት በጣና ውስጥ ከሚገኙት ማለት ነው ቅርቧ ናት። ቅርብ ትሁን እንጂ ጠዋት ማታ ዘው ተብሎ የሚገባበት አይደለም ቦታው። ምክንያቱም በግድ ጀልባ ያስፈልገዋል። በስም ያለው መግቢያ ይሞላል አይደል? አያስገባም። ዙሪያውን ባህር ነው። ስለዚህ ድሮ የምትረዳበት ከዕለት ጉርሷ ካህናቱን ሊቃውንቱን ለአገልጋይነት የሚበቁበትን ወርሃዊ ክፍያ ከፍላ በአገልግሎት ብቻ ነቅተው ተግተው እንዲያስተምሩ የምታደርግበት እድል ፈንታ ነበራት። እንደ ድሮ ርስትን ጉልትም ይኖራል። አሁን ርስት ጉልት የለም። አሁን ደግሞ ትተዳደር የነበረው በጎብኚዎች ነው። ጎብኚዎች ደግሞ እንደምታውቁት በተለያየ ምክንያት እንደ ልብ ገዳማቱን እየጎበኙ አይደለም፣ ወደ ገዳማቱን እየሄዱም አይደለም። ከዚህ የተነሳ ገዳሟ ከመቸገሯ አንጻር አስተዳደሩ፣ ሰበካ ጉባኤው ድምፃችንን ለምዕመናን ማሰማት አለብን፣ ይህንን ገዳም መርዳት ያለባቸው ምዕመናን ናቸው። ቅድም እንደተነገረው ቤተክርስቲያን አንዲት ናት። በገጠርም ትሰራ በከተማ በባህርም ውስጥ ትሁን በየብስ ቤተክርስቲያን አንዲት ናት። ልጆቿም አንድ ናቸው። የቦታ የመራቅ የመቅረብ ካልሆነ በስተቀር ይህች ቤተክርስቲያን የኔ ናት፣ ይህችኛዋ ቤተክርስቲያን የኔ አይደለችም የሚሉ ልጆች የሏትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ቅድም ተነግሮናል። ሰዎች አንዳንድ ጊዜ በማወቅም ባለማወቅም በግዴለሽነትም የተሻለ እንሰራለን በማለትም የተለያየ ነገር ሊሉ ቢችሉ ሕጋችን ስርዓታችን ቤተክርስቲያን አንዲት ናት። ስለዚህ የዚች ቤተክርስቲያን የደብረ ማርያም ችግር የሁሉም ኦርቶዶክሳውያን ችግር ነው። ስለዚህም ሁሉም ሊያዩት ይገባል። ማየት ብቻ አይደለም፣ ጉድለቷን በየአቅማቸው ሊያሟሉ ሊሞሉ ይገባል በሚል ይህ መንፈሳዊ ጥሪ ለእናንተ ተላልፏል። እናንተም የእናት ቅድስት ቤተክርስቲያናችሁን ጥሪ ተቀብላችሁ በዚሁ በመስቀሉ አደባባይ በምስካየ ኅዙናን መድኃኔዓለም ተገኝታችኋል። በዚህ እንደተሰበሰባችሁ ሰማያዊት በሆነች በኢየሩሳሌም ይሰብስባችሁ፣ በዚህም ዓለም የጎደለውን ይሙላላችሁ፣ የምትሰጡት እግዚአብሔር አያሳጣችሁ። እግዚአብሔር ቸር ነውና እሱም ሁልጊዜም ለምኑት ይሰጠናል። ሁሉን እንዲያደርግልን ግን ትእዛዙን እንጠብቅ። ስለዚህ ትእዛዙን ከመጠበቅ ቅድም እንደጠቀስኩት ይህንን ቃል የእግዚአብሔር ቃል ነውና ገዳሟን እንርዳ። የሰማ ላልሰማ፣ የተረዳ ላልተረዳ ባለው በአቅሙ። ለምሳሌ እዚህ ጧፎች ሲዞሩ እያየሁ ነው። ጧፉን በመግዛት መርዳት ይቻላል። የተዘጋጁትን ነገሮች በመግዛት መርዳት ይቻላል በየአቅሙ። ስለዚህ አሁን ጧፉንም ቶሎ ያላችሁ ትገዙና እዚያው ላይ አብርታችሁ ብርሃናችሁ ይብራ ብለን እኛም እግዚአብሔር በብርሃኑ እንዲያመላልሰን ቅዱስ ፈቃዱ ይሁን ብለን በአንድ ላይ የምንጸልይበት ይሆናል ማለት ነው። ስለዚህ ገዳማቱን እንርዳ። የዛሬው ደብረ ማርያም ከዚያም ይቀጥላሉ ሌሎች ገዳማትም የምዕመናንን እጅ የሚዘረጉ። ያለንን ተካፍለን ስንኖር እግዚአብሔር ይራራልናል። ያለንን ደግሞ መካፈል ሲሳንንና ንፍገት ሲበዛ ደግሞ ያለንን ነገር ያሳጣል።
ስለዚህ ለእግዚአብሔር መታዘዝ እጅግ አትራፊነት ስለሆነ ለእግዚአብሔር ምንጊዜ የምንታዘዝ አንዱ ነው። ሌላው በሃይማኖት እንጽና፣ በሃይማኖት እንጽና፣ አንድ ልብ ይኖራል። የሃይማኖት ልብ አንድ ሲሆን ነው ጥሩ አይደለም። የሃይማኖት የቤተሰቡ ልብ አንድ ልብ ካልሆነ አባወራው ለብቻ የሚያስብ ከሆነ፣ እማወራ ለብቻው የምታስብ ከሆነ፣ ልጆች ለብቻቸው የሚያስቡ ከሆነ፣ የአንዱ ሐሳብ ከሌላው ሐሳብ የሚጋጭ ከሆነ ቤቱ ቤት ሊሆን አይችልም። ስለዚህ በአንድ ሐሳብ ተስማሙ ነው የተባለውና በአንድ ሐሳብ መስማማትን ሁልጊዜ ገንዘብ እናድርግ። ቅድም በመምህራኑ ተነግሮናል። አበውም በብሂላቸው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ነው የሚሉ። በአንድ ልብ ሲመከር በአንድ ቃል ሲነገር የሁሉም ሐሳብ አንድ ይሆናል፣ ወጥ ይሆናል። ለዚያውም ደግሞ አንዱ የአንዱን ሐሳብ የማይቃወምበት በአንድ መንፈስ በጋራ የተፈለገውን በጎ ስራ ለመስራት የሚያስችል ማለት ነው። ስለዚህ ልባችን የማይጠራጠር፣ ልባችን የማይክድ፣ ልባችን የማይሸነግል፣ ልባችን እንደ እግዚአብሔር ፈቃድ አምኖ የሚኖር፣ ልባችን ክፉ የማይመኝ በጎ ነገር የሚመኝ መሆን አለበት። ቸር ተመኝ ቸር እንድታገኝ ነውና ሰዎች እንደምኞታቸው ነው ሊጓዙ የሚችሉት። በጎ ነገር እስከተመኙ ድረስ በጎ ነገር ይሳካላቸዋል። ክፉ ነገር እስከተመኙ ድረስ ደግሞ ክፉ ነገር የተሳካ ይመስላል። ውጤቱ ግን ያው ትርጉም የለሽ ይሆናል። ስለዚህ እግዚአብሔርን እንውደደው፣ ለእግዚአብሔር እንገዛ፣ እንደ እግዚአብሔር ፈቃድ እንመላለስ። የቻላችሁትን ጥላ የያዛችሁ ዞር ዞር ብላችሁ ከሁሉም ፊት የሚሰጧችሁን ተቀበሉ። የምትሸጡ ሽጡ፣ የጎደለውን እግዚአብሔር ይሙላ። አብዝተን እግዚአብሔርን እንጠይቀው። አንድ ልብ ይኖርና እዚያ የመጨረሻው በሃይማኖታችን ጸንተን በሃይማኖታችን በርትተን እግዚአብሔርን በጸሎት እንድንጠይቀው ነው የምጠይቃቸው። እግዚአብሔርን ሁልጊዜም በጸሎት እንጠይቀው። ጠዋትም ማታም ተኝተንም ተነስተንም በማንኛውም ጊዜ እግዚአብሔር ሰላሙን እንዲያበዛልን፣ ሰላሙን እንዲሰጠን፣ ችግሩን እንዲያስወግድልን፣ ሁሉም ነገር በሰላም ማንም ራበኝ ጠማኝ ተቸገርኩ የማይልበትን እግዚአብሔር ማሟላት ስለሚችል ስጦታውም የባህሪው ስለሆነ ሰው ቢሰጥ ዛሬ ላይ ሰጥቶ ቢሆን ነገ ሊማረር ይችላል፣ ሊጸጸት ይችላል፣ ብዙ ነገሮች ይገጥሙታል። እግዚአብሔር ግን ሰጥቶ አይጸጸትም፣ ሰጥቶ አያልቅበትምና የስጦታ ባለቤት በስጦታችሁ ልክ እግዚአብሔር ይስጣችሁ፣ ተምኔታችሁን እግዚአብሔር ይፈጽምላችሁ። በዚሁ መልኩ የእመቤታችንን የገዳሟን ጥሪ አሜን ብላችሁ ተቀበላችሁ የደከማችሁትን ሁሉ የድካሙን ዋጋ ይክፈላችሁ። ይህንን